ሰላም እንዴት ናችሁ? አሁን ማሳያችሁ የቴሌግራም ወሳኝ የሆኑ ሴቲንጎችን ነው። በመጀመሪያ ደረጃ ብዙዎቻችን ካርድ እየተበላን ተቸግረናልና ያን የምናስተካክልበት መንገድ ነው። በሁለተኛ ደረጃ ስልካችን እና ቴሌግራማችን ማን ሰው ጠልፎታልና ማን እየተጠቀመበት ነው ወይስ ሀክ አልተደረገ የሚለውን የምናረጋግጥበት መንገድ ነው። ይህ በጣም ወሳኝ ሴቲንግ ነው። በሶስተኛ ደረጃ ደግሞ ማንም ሰው የኛን ስልክ ተጠቅሞ ወደ ቴሌግራማችን እንዳይገባ በፓስኪ የምንቆልፍበት መንገድ ነው። አሁን እንግባና አንድ ባንድ አሳያችኋለሁ። መጀመሪያ ወደ ቴሌግራም አፕሊኬሽን እንገባለን። ከዛ ሴቲንግ የምትላለች እዚህ ላይ ሴቲንጓን እናካታለን። ከዛ መጀመሪያ የምናስቀድመው ይሄ ፕራይቬሲ ነው። ማንም ሰው ወደ ስልካችን እንዳይገባ ማድረግ እንችላለን። አሁን እዚህ ላይ ፓስኮድ ሎክ የሚለውን እናካለን። ፓስኮድ ሎክ የሚል ይመጣል። እዚህ ጋር ኢኔብል እንለዋለን። እዛ 4 ዲጂት የሆነ ፓስኪ ወይም ፓስኮድ አስገቡ ይላል። እዚህ ውስጥ 4 ዲጂት ደስ የምታውቁትን ማትረሱትን ታስገባላችሁ። ለምሳሌ 1 2 3 4 አስገቡ። ድጋሚ አስገቡ ይለኛል። አሁን ያስገባሁትን 1 2 3 4 አስገቡ። አሁን ፓስኪ ኦን ሆኗል ማለት ነው። ከዛ ስልካችን አሻራ ያለው ከሆነ ወይም እኛ ደግሞ በአሻራ መክፈት የምንፈልግ ከሆነ እዚህ ጋር አንሎክ ፊንገር ፕሪንት የሚለውን ኦን እናደርጋለን። ከዛ አውቶ ሎክ የምትለው እዚህ ጋር በስንት ደቂቃ ወይም በስንት ሰዓት ውስጥ አውቶማቲክ ራሱ ይቆልፍ የሚለውን እሱን 5 ሚኒት እናደርገው የተመረጠ ነው እናደርጋለን። ከዛ ባክ እንለዋለን። ቀጣይ የምንሄደው ወደዚህኛው ሴቲንግ ነው። ወደ ዲቫይስ ማነው ስልካችን ውስጥ የኛን ቴሌግራም ማን እየተጠቀመ ነው የሚለው እናያለን። አሁን እዚህ ጋር this ዲቫይስ ብሎ እኔ የምጠቀምበት የራሴን ስልክ አስቀምጦልኛል። ሌላ ሰው የሚጠቀም ሰው ቢኖር እዚህ ጋር ያመጣልኝ ነበር። ስለዚህ የኔ ስልክ አሁን አለመጠለፉን አረጋግጫለሁ ማለት ነው። ከዛ የተጠለፈ ከሆነ ግን ምናልባት እዚህ ላይ ሌላ ስልክ ከመጣ ተርሚኔት የሚል ቀይ ምልክት ይመጣል። ያን ተርሚኔት የሚለውን መንካት ነው። እና ደግሞ እዚህ ጋር አውቶማቲክ ተርሚኔት ኦልድ ሴሽን የሚላለ ይሄ ደግሞ ቴሌግራም ሳንገባ ብንቀር በራሱ ቴሌግራም አካውንታችን ዲሊት እንዳይሆን እዚህ ጋር 1 year የሚለውን እንመርጣለን። ከዛ ቀጥታ የምንሄደው ወደ ዳታ ኤንድ ስቶሬጅ ነው። እዚህ ውስጥ እንገባለን። እዚህ ጋር ዳታ ቀጥታ አፕሊኬሽኑ እንደከፈትን ዳታ ስናበራ ዳታችን የሚጨርሰው ይሄ ነው። ይሄን እናደርጋለን። ቀጥታ ኦፍ እናደርገዋለን። ይሄን ካጠፋነው ምንም ዳታ አያስቸግርም። በራሱ ጊዜ እኛ የምንፈልገውን የከፈትነው መጠቀም እንችል ማለት ነው። በቃ ይሄን ካደረግን ጨርሰናል ማለት ነው። እዚህ ጋር አለች የቁልፍ ምልክት አለች። ቁልፍ ምልክቷን ስንነካት ቀጥታ ተቆልፏል። መረጃውን ከወደዳችሁት ሰብስክራይብ እና ላይክ አድርጉ። በቀጣይ ቪዲዮ ደግሞ ሌሎች አሪፍ ሴቲንጎችን ማሳያችሁ ይሆናል። መልካም ጊዜ